የአጽናፈ ዓለምን መሠረት ሊያናውጥ የሚችል ታላቅ ቁጣን አስቡ። አማልክት እንኳ ሳይቀሩ በፍርሃት የሚንቀጠቀጡበትን መዓት በልቦናችሁ ሳሉ። ይህ ከጌታ ሺቫ ቁጣ የተወለደው የኃያሉ ተዋጊ ቪራባድራ ታሪክ ነው። ጊዜ እንኳ ሊያቆመው የማይችል የማይበገር ኃይል። ግን ሺቫ ለምን ፈጠረው? ቪራባድራ ቁጣውን ሲያዘንብ ምን ተከሰተ? ለበቀል፣ ለፍትሕና ከዚህ ቀደም ታይቶ ለማያውቅ መለኮታዊ ኃይል ራሳችሁን አዘጋጁ። ታላቅ የብልጽግና ዘመን ነበር። ከታላላቅ ገዢዎች አንዱና ኃያል ጠቢብ የነበረው ንጉሥ ዳክሻ ታላቅ መለኮታዊ መሥዋዕት አዘጋጀ። ለመላው አማልክት፣ ጠቢባንና ከየዓለማቱ ላሉ ሰማያዊ ፍጥረታት ጥሪ ተላለፈ። ነገር ግን ከአንድ ስም በቀር ጌታ ሺቫ። ዳክሻ በትዕቢትና በኩራት ታውሮ ለሺቫ ጥልቅ ጥላቻ ነበረው። ሺቫ ጊዜንና ቦታን የተሻገረ የበላይ አምላክ ቢሆንም ዳክሻ ግን በካይላሽ ተራራ ላይ ከአጋንንትና ከመናፍስት ጋር የሚኖር ሥርዓት የሌለው ባህታዊ አድርጎ ብቻ ይመለከተው ነበር። ነገር ግን ሺቫን ከምንም በላይ የምታከብረውና የምትወደው አንዲት ነበረች። እሷም የዳክሻ ልጅና የሺቫ ሚስት የሆነችው ሳቲ ናት። ሳቲ ወደ ተከበረው የመሥዋዕት ቦታ ስትገባ በየቦታው የሹክሹክታ ድምፅ ተሰማ። ዙሪያዋን ተመለከተች። አማልክቱ እዚያ ነበሩ፣ ጠቢባኑም ተገኝተዋል። ታላቁም እሳት በደመቀ ሁኔታ ይነድዳል። ነገር ግን የሺቫ መቀመጫ ባዶ ነበር። ሳቲ በሐዘንና በቆራጥነት ድምፅ በዚህ ሥነ ሥርዓት ላይ የጌታዬ ቦታ የት አለ ስትል ጠየቀች። ዳክሻ በንቀት በተሞላ ድምፅ እየሳቀ እንዲህ አለ፣ ባልሽ በየበራው የሚንከራተት ለማኝ ብቻ ነው። በመቃብር ስፍራዎች ይዞራል፣ የራስ ቅል አጥንቶችን እንደ ሐብል ያደርጋል፣ እንደ እብድም ይጨፍራል። ለዚህ ቅዱስ ጉባኤ የማይመጥን ነው። የሳቲ ልብ በውርደት ተቃጠለ። የገዛ አባቷ ታላቁን አምላክና ባለቤቷን ሰደበው። በሐዘንና በቁጣ ተሞልታ እንዲህ ስትል ተሳለች፣ ጌታዬ እዚህ ካልተከበረ ከአንተ የተገኘው ይህ አካሌ ለእኔ ምንም ዋጋ የለውም። ይህንን ተናግራ ዐይኖቿን ጨፈነች። በውስጧ ያለውን መለኮታዊ እሳት በመቀስቀስ በመላው ጉባኤ ፊት ራሷን አቃጠለች። ሰማያት ተንቀጠቀጡ፣ አማልክቱም በድንጋጤ ደነገጡ። በሩቅ በሚገኘው በካይላሽ ተራራ በረዷማ ዋሻ ውስጥ ሺቫ ዐይኑን ገለጠ። ከዚህ ቀደም ማንም ሺቫን እንዲህ አይቶት አያውቅም። ዐይኖቹ እንደ ሽጻዮች ይነድዱ ነበር። ቁጣው ከዚህ ዓለም በላይ ነበር። በታላቅ ጩኸትና ቁጣ ሹሩባውን ነጭቶ መሬት ላይ በኃይል ጣለው። ከዚያ ከቁጣው እሳት ውስጥ አንድ ግዙፍና ኃያል ተዋጊ ወጣ። እሱም ቪራባድራ፣ ተቆጪውና በቀል አድራሹ ተዋጊ ነበር። እሱን ማየት እጅግ ያስፈራ ነበር። አካሉ እንደ ጥቅጥቅ ያለ የዝናብ ደመና የጠቆረ፣ ጸጉሩ እንደሚነድ እሳት የሚፋጅ፣ ሦስቱ ዐይኖቹ ደግሞ የራሱ የሺቫ ቁጣ የሚንጸባረቅባቸው ነበሩ። ጊዜን የመቅደድ አቅም ያለው ሰይፍና ሰማያትን የሚያንቀጠቀጥ ቀስት ታጥቆ ነበር። ሺቫ የፈጠረውን ይህን ኃይል ተመልክቶ እንዲህ ሲል አዘዘው፣ ሂድ ተዋጌ፣ የዳክሻን ትዕቢት አጥፋ፣ ኩራቱን አቃጥለው፣ ዓለም የማሃዴቭን ቁጣ ይወቅ። ቪራባድራ የሚያስደነግጥ የጦርነት ጩኸት አሰማ። እንደ መብረቅ ፍጥነትም በሰማያት ውስጥ ያለፈ ወደ ዳክሻ ታላቅ የመሥዋዕት ሥነ ሥርዓት ወረደ። ቪራባድራና የእሱ አስፈሪየ ጋናስ ሰራዊት ዳክሻ ወዳለበት ቦታ ደረሱ። ከዚያም አማልክት እንኳ ለሕይወታቸው እንዲሰጉ ያደረገ እጅግ አስፈሪና ኃይለኛ ጦርነት ተከተለ። ቪራባድራ ሰይፉን እንደ መብረቅ እያብለጨለጨ ወደ ቅዱሱ ስፍራ ተወረወረ። ምሰሶዎቹን ሲያፈራርስና ሁሉንም ነገር ሲገለባብጥ አማልክቱና ጠቢባኑ በፍርሃት ይመለከቱ ነበር። የመሥዋዕት መሠዊያዎቹን አፈራረሰ፣ የዳክሻን ንጉሣዊ ጠባቂዎችም በጣጠሳቸው። የአማልክት ንጉሥ የሆነው ኢንድራ ሊያስቆመው ቢሞክርም እንደ ላባ ተወርውሮ ተጣለ። የቪሽኑ የጦር መሣሪያ ቪራባድራን ቢመታውም እሱ ግን ኃይሉን ወደ ራሱ በመምጠጥ ይበልጥ በኃይል ጮኸ። ጠቢባኑ ቅዱስ ቃላትን ቢደግሙም የሺቫን ቁጣ ሊገታ የሚችል ምንም አይነት ኃይል አልነበረም። በመጨረሻም ቪራባድራ ዳክሻ ዘንድ ደረሰ። ያ ትዕቢተኛ ንጉሥ አሁን በፍርሃት እየተንቀጠቀጠ በጉልበቱ ተንበረከከ። ቪራባድራ በከፍተኛ ድምፅ እንዲህ ሲል አገሳ፣ ማሃዴቭን ሰደብ፣ ከሁሉም በላይ የሆነውን አምላክ አቃለል፣ አሁን ዋጋህን ትከፍላለህ። በአንድ ፈጣን ምት የዳክሻን አንገት ቀላው፣ ጭንቅላቱንም ወደ መሥዋዕቱ እሳት ውስጥ ወረወረው። አጽናፈ ዓለሙ ጸጥታ ሰፈነበት፣ አማልክቱም እንደ ድንጋይ ቆሙ። ያ በአንድ ወቅት በትዕቢት ተሞልቶ የነበረው ኃያሉ ዳክሻ አሁን ሕይወት አልባ ሆኖ ወድቋል። ነገር ግን ሺቫ የጥፋት አምላክ ብቻ አይደለም፣ እርሱ የርኅራኄም ጌታ ነው። የቪራባድራ ቁጣ ሲበርድ ጌታ ሺቫ ራሱ ወደ ስፍራው ደረሰ። የእሳት አመድ መሬት ላይ ተበትኖ ማየቱ ግን ልቡን በታላቅ ሐዘን ሞላው። ቁጣው በረደ፣ በመለኮታዊ ጥበብም ተተካ። የዳክሻን ሕይወት አልባ አካል የተመለከቱ አማልክትም ማሃዴቭ ሆይ እባክህ በምሕረት መልሰው ብለው ለመኑት። ሺቫም ለዓለም ትምህርት በሚሆን መልኩ ዳክሻን ወደ ሕይወት መለሰው። ነገር ግን በሰው ጭንቅላት ፋንታ የፍየል ጭንቅላት አደረገለት።
ይህም ትዕቢት ለውድቀት፣ ትሕትና ግን ለጥበብ እንደሚዳርግ ለዓለም ማሳሰቢያ ሆነ። አሁን ትዕቢቱ ተወግዶ የተዋረደው ዳክሻ በሺቫ እግር ስር ወድቆ የእርሱን የበላይነት ተቀበለ። ሳቲ በመለየቷ ምክንያት ሺቫ ከዓለም ተለይቶ ወደ ጥልቅ ተመስጦ ገባ። ይህም የሳቲ ዳግም ትንሣኤ የሆነችው ፓርቫቲ መጥታ ፍቅርንና ሚዛንን ወደ ሕይወቱ እስከምትመልስለት ድረስ ቀጠለ። ይህ ታሪክ የጥፋት ታሪክ ብቻ አይደለም፣ ለዘላለም የሚኖር ትምህርት እንጂ። ትዕቢት ወደ ውድቀት ይመራል፣ መለኮታዊ ሥርዓትን አለማክበርም መዘዝ ያስከትላል። ጌታ ሺቫ ቁጣ ኃይለኛ ቢሆንም ጥቅም ላይ መዋል ያለበት ለጽድቅ እንጂ ለትዕቢት እንዳልሆነ ያስተምረናል። ስለ ቪራባድራ ቁጣ ምን ያስባሉ? ዳክሻ ለደረሰበት ዕጣ ፈንታ ይገባዋል ብለው ያምናሉ? አስተያየቶን ከታች ያስፍሩልን። ለተጨማሪ አስደናቂ አፈታሪካዊ ታሪኮች ቪዲዮውን ላይክ፣ ሼር እና ቻናላችንን ሰብስክራይብ ማድረግ እንዳይረሱ።